ለመሆኑ የመልእክተኛውን አለይሂ ሰላቱ ወሰላም አስክሬን ከመዲና ለመስረቅ ስለሞከሩት ሁለት ሰዎች ታሪክ ሰምተው ያውቃሉ? አዎ፣ ነገሩ እንዲህ ነው። በ12ኛው ክፍለ ዘመን አካባቢ ከሞሮኮ የመጡ ሁለት ሰዎች መኖሪያቸውን መዲና አደረጉ። ከመልእክተኛው አለይሂ ሰላቱ ወሰላም ሁጅራ አጠገብም ቤት ተከራዩ። በዚያም ዕለታቸውን ከመዲና ሰዎች ጋር ያሳልፋሉ። ምሽታቸውን ደግሞ በቤታቸው አንዳች ነገር ይከውናሉ። ቤታቸው የሚገኝን መሬት እየቆፈሩ ጉድጓድ ያበጃሉ። ከመሬቱ የሚያወጡትን አፈርም በከረጢት ይዘው ወጣ ብለው በትነው ይመለሳሉ። ይህ ነገር የመዲና ሰዎች ምንም መረጃ አልነበራቸውም። ሰዎቹ በመልካምነታቸው ይታወቃሉ፣ አንዳንዴም ሰደቃ ይሰጣሉ። ታዲያ መልእክተኛው አለይሂ ሰላቱ ወሰላም ወደ አንድ መሪ በህልም ታዩ። ኑረዲን አዚንኪ ይባላል። ኑረዲን አዚንኪ በወቅቱ ይገኝ የነበረ በሻም አካባቢ መሪ የነበረና በፍትሃዊነቱ የሚታወቅ ታላቅ መሪ ነው። ታዲያ ኑረዲን አዚንኪ ተኝቶ ባለበት በህልሙ መልእክተኛው አለይሂ ሰላቱ ወሰላምን ያያል። እንደምታውቁት መልእክተኛውን አለይሂ ሰላቱ ወሰላም በህልማችሁ ካያችሁ ህልሙ እውነት ነው። ይህ ታላቅ መሪ የተመለከተው ህልም ታዲያ መልእክተኛው አለይሂ ሰላቱ ወሰላም ወደሱ በመምጣት ከነዚህ ሁለት ሰዎች አድነኝ ይሉታል። ደንግጦ ከህልሙ ተነሳ፣ ውዱእ አድርጎ ሰግዶ መልሶ ተኛ። አሁንም በህልሙ ይመለሱና ተመሳሳይ ነገር ይከሰታል። ከነዚህ ሁለት ሰዎች አድነኝ ይሉታል። ደንግጦ አሁንም ተነሳ፣ ውዱእ አድርጎ ሰላቱን ሰግዶ ተመልሶ ተኛ። ለሶስተኛ ጊዜ መልእክተኛው አለይሂ ሰላቱ ወሰላም በህልሙ ታዩት። ከነዚህ ሁለት ሰዎች አድነኝ የሚል መልእክት ተውለት። ኑረዲን አዚንኪ ወዲያው ፈረሰኞቹን በማሰባሰብ ወደ መዲና ሲገሰግስ ከነፈ። መዲና እንደደረሰም የመዲና ሰዎች በደስታ ተቀበሉት። የመዲና ሰዎች ሁሉም እንዲመጡና ከሱ ስጦታ እንዲወስዱ ጥሪ ያቀረበ። እያንዳንዱ ሰው ይመጣል፣ 1 2 50 100 ሁሉም የመዲና ሰው ከሱ ስጦታ መውሰድ ያዘ። በዚህ ጊዜ ሲጠናቀቅም ጥያቄ አቀረበ። ከናንተ መካከል ስጦታውን ያልወሰዳለ እንዲህ በሚል ጥያቄ አቀረበ። የመዲና ሰዎች አዎ፣ 2 እንግዶች አሉ፣ በከተማችን ያሳልፋሉ፣ መጥተው አልወሰዱም። ሰዎቹ ነጋዴ ስለሆኑ ብርም ስላላቸው መቀበል አይፈልጉም አሉት። በዚህ ወቅት ኑረዲን አዚንኪ አስጠራቸው። ጠርቶም ጥያቄ ያቀረበላቸው። ለመሆኑ ለምንድነው እዚህ ያላችሁት አላቸው። ሐጅ ወቅት ስለሆነ ወደ ሐጅ ለመጓዝ ረፍታችንን እዚህ አድርገን ነው የሚል ምላሽ ሰጡት። ከዚያ ደግሞ የት ነው መኖሪያችሁ ሲል ጠየቃቸው። ከሁጅራው አጠገብ በሚል ምላሽ ሰጡ። በዚህ ሰዓት ወደ ቤታቸው አመራ። ቤታቸው ውስጥ ተፈተሸ። ሲፈተሽ ይህ ጉድጓድ ተገኘ። በወቅቱ እየቆፈሩት የነበረው ጉድጓድ የመልእክተኛውን አለይሂ ሰላቱ ወሰላም አስክሬን ጋር ለመድረስ ተቃርቦ ነበር። በዚህ ሰዓት በጣም ድንጋጤ ሆነ። እነዚህ ሁለት ሰዎች ወደ ኑረዲን አዚንኪ ቀረቡ። ጥያቄ ቀረበላቸው። ለመሆኑ ይህንን ሚሽን ማን የሰጣችሁ ተባሉ። መስቀለኞች ወይም ክሩሴደሮች ይህንን ትዕዛዝ እንደሰጧቸው አስረዱ። በወቅቱ የሙስሊሙን ዓለም ስነ ልቦና ለመስለብ እንደዚሁም ለተለያዩ መደራደሪያዎች ይጠቅማቸው ዘንድ እንደሚፈልጉት ይታወቃል። በዚህ መሰረት ኑረዲን አዚንኪ እነዚህ ሰዎች ላይ ትዕዛዝ አስተላለፈ። ቅጣታቸውን ተቀጡ። ከዚያ በኋላ ግን አንድ ጉዳይ አስጨናቂ ነበር። ከዚህ በኋላ ሌላ ቢመጣስ ለዚህ መልስ ይሆናል በማለት ከእርሳስና ከብረት በተዘጋጀ የቀለጠ አለት ዙሪያውን የመልእክተኛውን አለይሂ ሰላቱ ወሰላም መቃብር በማስቆፈር ዙሪያውን እንዲቀልጥና እንዲዘጋ አደረገ ማለት ነው። እንግዲህ ይህ የታሪክ ክስተት ነው። ከዚህ ጋር ተያይዞ ታዲያ በዚህ ምክንያት ሐበሾች የመልእክተኛው አለይሂ ሰላቱ ወሰላም ቀብር ጠባቂ ሆነን ተሾመናል። ለመሆኑ እንዴት? ማን ሾመን? ከሰላሃዲን አልአዩቢ ጋር የሚያያዝ ታሪክም አለው። በቀጣይ ቪዲዮ የመልእክተኛውን አለይሂ ሰላቱ ወሰላም አጸደ ስጋ የመስረቅ ሁለተኛ ሙከራ። ይህኛው ከኢማሙ አህመድ፣ ዑስማኒዮች፣ መምሉኮችና ፖርቹጋሎች ጋር የተገናኘ ታሪክ ነው። ሁሉም ክስተት የኋላ ታሪክ አለው። ወደ ታሪኩ እናመራለን። ጊዜው 15ኛው ክፍለ ዘመን ሲሆን በተደጋጋሚ የመስቀል ጦረኞች በሙስሊሞች ዓለም ላይ እያደረሱት የነበረው ጥቃት፣ ሙከራዎች፣ የተለያዩ ግፎችና በደሎች ሁሉ ስኬታማ አልሆን ብለው አስቸግሯቸዋል። በተለይ ደግሞ በሰላሃዲን አልአዩቢ የደረሰባቸው ሽንፈት ክፉኛ አሳምሟቸዋል። ፖርቹጋሎች በዚህ አጋጣሚ በ15ኛው ክፍለ ዘመን ማለት ነው ኃይላቸውን አጠናክረው የሙስሊሙን ዓለም ክፉኛ ለመምታት ተዘጋጅተዋል። ማዕከሉንም ደግሞ መካን፣ መዲናን ጨምሮ ማድቀቅ ፈልገዋል። በወቅቱ መምሉኮች ግብጽ ላይ ማዕከላቸው ነበር። ዑስማኒዮች ደግሞ እየተነሱ ነበር። ከህንድም ደግሞ የሙስሊሞች ስርዓት እንደዚሁ ያበበበት ጊዜ ነበር። ይህን ሁሉ ማዕከል አድርገው ቀይ ባህርን ደግሞ ዋና ታርጌታቸው አደረጉ። በቀይ ባህር አቅራቢያ የምትገኘው ጅዳ
ጥሩ መስመር ነች። አልፎንሶ ዲልቡከርክ በህንድ የፖርቹጋል እንደራሴ ነው። ይህንን ጦር እየመራ ወደ ጅዳ ጉዞውን አቀና። እቅዶቹ መዲና ገብቶ የመልእክተኛውን አጸደ ስጋ መውሰድ፣ ከዚያም ደግሞ መምልኮች ይገኙበት የነበረውን ግብጽ ለመጉዳት ወደ ኢትዮጵያ ገብቶ የአባይን ወንዝ አቅጣጫ በቀይ ባህር አድርጎ ግብጽን ለድርቅ ማጋለጥ አንዱ እቅዳቸው ነበር። ታዲያ በዚህ መካከል ዑስማንዮቹ ይህ መረጃ ደርሷቸዋል። መምልኮቹም ይህ መረጃ ደርሷቸዋል። ያኔ መምልኮቹ በአቅም ተዳክመው ነበር። ዑስማንዮቹ ደግሞ በጣም እየጠነከሩ የመጡበት ዘመን ነው። ወደ ኢትዮጵያ ስንመጣ ኢማም አህመድ ተነስተዋል። ከዑስማንዮች ጋር ደግሞ ግንኙነት አላቸው። የተሳሰረ ማዕከል ለመፍጠር ደግሞ አመቺ ሁኔታ ነው። ነገር ግን ሁሉም ለኺላፋ ስርዓት ደግሞ የሚታገልበት ዘመን ነበር። ታዲያ መምልኮቹና ዑስማንዮቹ በአንድ ላይ በመተሳሰር ምክንያቱም የጋራ ጉዳያቸው ተነክቷል። መካና መዲናን ታርጌት ያደረገ ጠላት እየመጣ ስለሆነ ሁለቱም ለመተባበር ዝግጁ ሆኑ። ጦሮቻቸውን አዘጋጁ። ጅዳ ላይ ሰፈሩ። የመከላከያ መንገዶቻቸውንም አጠናከሩ። እንግዲህ ወደማያውቁት አካባቢ የመጡት የፖርቹጋል ወታደሮች ቀይ ባህር ላይ ከመምልኮቹ ጋር ተጋጠሙ። በዚህም አጋጣሚ ፖርቹጋሎቹ በባህር ወጀብ በንፋስ በጣም ብዙ ተጠቁ። መርከቦቻቸው ተሰባበሩ። ከመምልኮቹ ጋር መገጣጠም አልቻሉም። ስለዚህ አፈገፈጉ፣ ተመለሱ ማለት ነው። ተመልሰው ያሰቡት አልተሳካም። ስለዚህ የሌላኛውን እቅድ ለመተግበር ወደ ኢትዮጵያ መጥተው ነበር። በወቅቱ ታዲያ ከኢማም አህመድ ጋር ተጋጥመው ነበረ። መጀመሪያ ላይ አሸንፈውታል። በእርግጥ ኋላ ላይ ደግሞ የዑስማንዮችን እገዛን በማግኘት መልሶ ኢማም አህመድ አሸንፏቸዋል። የቫስኮ ደጋማ ልጅ ክሪስቶቫ ደጋማ በዚያ ወቅት እንግዲህ እንደተማረከና እንደተገደለ ሁላችንም እናውቃለን። እዚህ አካባቢ እንግዲህ ያው መረጃዎች በጣም ሰዓታችን ማጭር ስለሆነ መረጃዎቹ አካባቢ አልገባም። ለማንኛውም ስንመለስ ግን ፖርቹጋሎች ለሁለተኛ ጊዜ የመልእክተኛውን አለይሂ ሰላቱ ወሰላም አጸደ ስጋ ለመስረቅ ከተሳካላቸው ካዕባን ለማፍረስ የተጓዙበት እቅድ ሳይሳካ ተመልሰው ያውቃሉ። ለዛሬ ይህንን አቀረብኩላችሁ። ላይክ እና ሼር አይረሳ፣ ፎሎ አድርጉ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ የቻናላችን ኢቅራ ኢስላሚክ ሚዲያ ተከታታዮች አዳዲስ ዳዕዋዎች፣ መዙማዎች፣ ነሺዳዎች እንዲሁም የሰሃቦች ታሪክ እንዲደርሳችሁ የደውል ምልክቱን ተጫኑ። ለቻናሉ አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። ለመሆኑ የመልእክተኛውን አለይሂ ሰላቱ ወሰላም አስክሬን ከመዲና ለመስረቅ ስለሞከሩት ሁለት ሰዎች ታሪክ ሰምተው ያውቃሉ? አዎ፣ ነገሩ እንዲህ ነው። በ12ኛው ክፍለ ዘመን አካባቢ ከሞሮኮ የመጡ ሁለት ሰዎች መኖሪያቸውን መዲና አደረጉ። ከመልእክተኛው አለይሂ ሰላቱ ወሰላም ሁጅራ አጠገብም ቤት ተከራዩ። በዚያም ዕለታቸውን ከመዲና ሰዎች ጋር ያሳልፋሉ። ምሽታቸውን ደግሞ በቤታቸው አንዳች ነገር ይከውናሉ። ቤታቸው የሚገኝን መሬት እየቆፈሩ ጉድጓድ ያበጃሉ። ከመሬቱ የሚያወጡትን አፈርም በከረጢት ይዘው ወጣ ብለው በትነው ይመለሳሉ። ይህ ነገር የመዲና ሰዎች ምንም መረጃ አልነበራቸውም። ሰዎቹ በመልካምነታቸው ይታወቃሉ። አንዳንዴም ሰደቃ ይሰጣሉ። ታዲያ መልእክተኛው አለይሂ ሰላቱ ወሰላም ወደ አንድ መሪ በህልም ታዩ። ኑረዲን አዚንኪ ይባላል። ኑረዲን አዚንኪ በወቅቱ ይገኝ የነበረ በሻም አካባቢ መሪ የነበረና በፍትሃዊነቱ የሚታወቅ ታላቅ መሪ ነው። ታዲያ ኑረዲን አዚንኪ ተኝቶ ባለበት በህልሙ መልእክተኛው አለይሂ ሰላቱ ወሰላምን ያያል። እንደምታውቁት መልእክተኛውን አለይሂ ሰላቱ ወሰላም በህልማችሁ ካያችሁ ህልሙ እውነት ነው። ይህ ታላቅ መሪ የተመለከተው ህልም ታዲያ መልእክተኛው አለይሂ ሰላቱ ወሰላም ወደሱ በመምጣት ከነዚህ ሁለት ሰዎች አድነኝ ይሉታል። ደንግጦ ከህልሙ ተነሳ። ውዱእ አድርጎ ሰግዶ መልሶተኛ። አሁንም በህልሙ ይመለሱና ተመሳሳይ ነገር ይከሰታል። ከነዚህ ሁለት ሰዎች አድነኝ ይሉታል። ደንግጦ አሁንም ተነሳ። ውዱእ አድርጎ ሰላቱን ሰግዶ ተመልሶተኛ። ለሶስተኛ ጊዜ መልእክተኛው አለይሂ ሰላቱ ወሰላም በህልሙ ታዩት። ከነዚህ ሁለት ሰዎች አድነኝ የሚል መልእክት ተውለት። ኑረዲን አዚንኪ ወዲያው ፈረሰኞቹን በማሰባሰብ ወደ መዲና ሲገሰግስ ከነፈ። መዲና እንደደረሰም የመዲና ሰዎች በደስታ ተቀበሉት። የመዲና ሰዎች ሁሉም እንዲመጡና ከሱ ስጦታ እንዲወስዱ ጥሪ ያቀረበ። እያንዳንዱ ሰው ይመጣል። 1 2 50 100 ሁሉም የመዲና ሰው ከሱ ስጦታ መውሰድ ያዘ። በዚህ ጊዜ ሲጠናቀቅም ጥያቄ አቀረበ። ከናንተ መካከል ስጦታውን ያልወሰዳለ እንዲህ በሚል ጥያቄ አቀረበ። የመዲና ሰዎች አዎ 2 እንግዶች አሉ፣ በከተማችን ያሳልፋሉ፣ መጥተው አልወሰዱም። ሰዎቹ ነጋዴ ስለሆኑ ብርም ስላላቸው መቀበል አይፈልጉም አሉት።
በዚህ ወቅት ኑረዲን አዚንኪ አስጠራቸው። ጠርቶም ጥያቄ ያቀረበላቸው። ለመሆኑ ለምንድነው እዚህ ያላችሁት አላቸው። ሐጅ ወቅት ስለሆነ ወደ ሐጅ ለመጓዝ እረፍታችንን እዚህ አድርገን ነው የሚል ምላሽ ሰጡት። ከዚያ ደግሞ የት ነው መኖሪያችሁ ሲል ጠየቃቸው። ከሁጅራው አጠገብ በሚል ምላሽ ሰጡ። በዚህ ሰዓት ወደ ቤታቸው አመራ። ቤታቸው ውስጥ ተፈተሸ። ሲፈተሽ ይህ ጉድጓድ ተገኘ። በወቅቱ እየቆፈሩት የነበረው ጉድጓድ የመልእክተኛውን አለይሂ ሰላቱ ወሰላም አስክሬን ጋር ለመድረስ ተቃርቦ ነበር። በዚህ ሰዓት በጣም ድንጋጤ ሆነ። እነዚህ ሁለት ሰዎች ወደ ኑረዲን አዚንኪ ቀረቡ። ጥያቄ ቀረበላቸው። ለመሆኑ ይህንን ሚሽን ማን የሰጣችሁ ተባሉ። መስቀለኞች ወይም ክሩሴደሮች ይህንን ትዕዛዝ እንደሰጧቸው አስረዱ። በወቅቱ የሙስሊሙን ዓለም ስነልቦና ለመስለብ እንደዚሁም ለተለያዩ መደራደሪያዎች ይጠቅማቸው ዘንድ እንደሚፈልጉት ይታወቃል። በዚህም መሰረት ኑረዲን አዚንኪ እነዚህ ሰዎች ላይ ትዕዛዝ አስተላለፈ። ቅጣታቸውን ተቀጡ። ከዚያ በኋላ ግን አንድ ጉዳይ አስጨናቂ ነበር። ከዚህ በኋላ ሌላ ቢመጣስ? ለዚህም መልስ ይሆናል በማለት ከእርሳስና ከብረት በተዘጋጀ የቀለጠ አለት ዙሪያውን የመልእክተኛውን አለይሂ ሰላቱ ወሰላም መቃብር በማስቆፈር ዙሪያውን እንዲቀልጥና እንዲዘጋ አደረገ ማለት ነው። እንግዲህ ይህ የታሪክ ክስተት ነው። ከዚህ ጋር ተያይዞ ታዲያ በዚህ ምክንያት ሐበሾች የመልእክተኛው አለይሂ ሰላቱ ወሰላም ቀብር ጠባቂ ሆነን ተሾመናል። ለመሆኑ እንዴት? ማን ሾመን? ከሰላሃዲን አልአዩቢ ጋር የሚያያዝ ታሪክም አለው። በቀጣይ ቪዲዮ አደርሳችኋለሁ። ላይክ እና ሼር በማድረግ ለሌሎች እንዲደርስ አድርጉት። ገጼንም ፎሎ ማድረግ አይዘንጋ። ሰላም አለይኩም ወራህመቱላሂ ወበረካቱ።